እግዚአብሔር ለዚህ ጉባኤ እንድሰጥ የነገረኝ አንድ መልእክት ነው። እሱም ስለ መስዋዕት ነው። ሃሌሉያ! ስለ መስዋዕት ለእግዚአብሔር መስዋዕት ስለማቅረብ ወይም ደግሞ መስዋዕት ስለመስጠት በሚል ሐሳብ ከኔ ጋር ትንሽ ደቂቃ እንካፈላለን። ዘኍልቍ ምዕራፍ 33 ከቁጥር 8 የእግዚአብሔር ቃል ሲናገር እንደዚህ ይላል። ከፊያሮትም ተጉዘው በባሕር ውስጥ ወደ ምድረ በዳ አለፉ። በኤታምም በረሃ 3 ቀን መንገድ ሄደው በማራ ሰፈሩ። ከማራም ተጉዘው ወደ ኤሌም መጡ። በኤሌምም 12 የውሃ ምንጭ 70 ዘንቦችም ነበሩ፣ በዚያም ሰፈሩ ይላል። እስራኤላውያን ተጉዘው ማራ ወደሚባልበት ስፍራ ወደዛ መንደር ላይ አረፉአሉና ማራ የሚባልበት ስፍራ እጅግ በጣም ስላስመረራቸው ያንን ስፍራ ማራ አሉ። ኢየሱስ ጌታ ነው። ምድረ በዳ ተሻግረው ማራ ወደሚባልበት አካባቢ ሲደርሱ በዛ ስፍራ ላይ ሰፈሩ ወይም በዛ አካባቢ ላይ አረፉ አለ እና እዛ ስፍራ ላይ በነበሩበት ጊዜ እጅግ በጣም ያስጨንቃቸው እጅግ በጣም መራራ ጊዜ ያሳልፉ ነበርና የሚጠጡት የሚጠቀሙት ውሃ በራሱ መራራ ነበርና ያንን ስፍራ ማራ ብሎ ተሻገሩ አለ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ከዛ በኋላ እልፍ አሉና ኤሌም የሚባልበት አካባቢ ላይ ደረሱ አለ። ኢየሱስ ጌታ ነው። እና ልክ እዛ ኤሌም የሚባልበት አካባቢ ሲደርሱ 12 የውሃ ምንጭ ነበር አለ። ኢየሱስ ጌታ ነው። አሁን ከዛ ምድረ በዳ ወጥተው ኤሌም የሚባልበት አካባቢ ላይ ሲደርሱ ያ ስፍራ የተሐድሶ ስፍራና የምንጭ ስፍራ ነበር አለ። ኢየሱስ ጌታ ነው። ዛሬ በጌታ በኢየሱስ ክርስቶስ መሻገር ሆነላችሁ። ካስመረራችሁ ስፍራ በኢየሱስ መሻገር ሆነላችሁ። ዛሬ በህይወታችሁ ላይ ጸልያለሁ። መራራ በሆናችሁ ጉዳይ ላይ በጣም ባስጨነቃችሁ ጉዳይ ላይ ዛሬ ኤሌም ሆነላችሁ። በኢየሱስ መሻገር ሆነላችሁ። ያ ስፍራ የተሐድሶ ስፍራ ነው እንደሚል ያንን ስፍራ ኤሌም እንዳሉት ዛሬ በህይወታችሁ ያውጃለሁ። ዛሬ በኢየሱስ መሻገር ሆነላችሁ። ዛሬ በኢየሱስ ማለፍ ሆነላችሁ። እግዚአብሔር አምላክ በህይወታችሁ ላይ እግዚአብሔር አምላክ በቤታችሁ ላይ ተሐድሶ እንዲያመጣ ጸልያለሁ። ዛሬ ባስመረራችሁ ጉዳይ ላይ ጸልያለሁ። እዳህሊያማንታ ከፓራዲያና ሞንታ ይዛካታር ዳበህላ ባናታ ከኔ ጋር ትንሽ ደቂቃ የእግዚአብሔርን ቃል እንካፈላለን። ኤፌሶን ምዕራፍ 5 ከቁጥር 1 ያለውን የእግዚአብሔርን ቃል እናወጣና እግዚአብሔር መስዋዕት ማቅረብ ወይም ደግሞ መስዋዕት በሚል ሐሳብ ትንሽ ደቂቃ እግዚአብሔር አምላክ ከኛ ምን አይነት መስዋዕት ይፈልጋል፣ እግዚአብሔርን የሚያስደስተው መስዋዕት ምን አይነት ነው እና በዚህ ዘመን እስቲ ከኔ ጋር ትንሽ ደቂቃ እንካፈላለን። እንደዚህ ይላል። እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ፣ ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለእናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ ይላል። እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ፣ ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንና መባንና መስዋዕት አድርጎ ስለእናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። መስዋዕት ወይም ደግሞ ለእግዚአብሔር መስዋዕት ማቅረብ በሚል ሐሳብ ከኔ ጋር እንካፈላለን። የዚህ ክፍል ጻፊው ሐዋርያ ጳውሎስ ነው። በአዲስ ኪዳን ከሚገኙት ከመጀመሪያ መጻሕፍቶች መካከል ሐዋርያ ጳውሎስ ከጻፋቸው መልእክቶች መካከል አንዱ ነው እና እዚህ ክፍል ላይ የሚናገረው ሐዋርያ ጳውሎስ ስለ ክርስቲያናዊ ትምህርትና ስለ ተግባራዊ ሕይወት መካከል ስላለው ነገር አጥብቆ የሚናገር ክፍል ነው እና ስለ ክርስቲያናዊ ትምህርት ስለ መንፈሳዊ ሕይወት ተግባር ፕሪንሲፕል ነው የሚነግራቸው። እዚህ ክፍል ላይ ከምዕራፍ 1 እስከ 3 ያለውን ሐሳብ ደግሞ ስለ ምርጫና ስለ ቤዛነት ስለ አንድነትና ስለ ጸሎት ይናገራል እና እዚህ ክፍል ላይ ዓለም ሳይፈጠር እግዚአብሔር አምላክ በክርስቶስ ኢየሱስ እንደመረጠ በደሙ በተደረገ ቤዛነት ደግሞ ይቅርታን እንዳገኘን ምዕራፍ 1 ላይ ስለ ምርጫ ይናገራል። እግዚአብሔር አምላክ በክርስቶስ በኩል እንደመረጠ ዓለም ሳይፈጠር ኢየሱስ ጌታ ነው። ሁለተኛው ደግሞ ስለ አንድነት ይናገራል። አይሁድና አሕዛብ በክርስቶስ ኢየሱስ አንድ እንደሆኑ ይናገራል። ሶስተኛው ደግሞ ስለ ጸሎት ይናገራል። ከምዕራፍ 1 እስከ 3 ካለው ሐሳብ ላይ ስለ ጸሎት ይናገራል፣ ስለ ድህነት ይናገራል፣ ስለ አንድነት ይናገራል፣ ስለ ምርጫ ይናገራል። ጸሎት አማኞች የክርስቶስ ኢየሱስ ፍቅር ርዝመቱ፣ ስፋቱ፣ ጥልቀቱ ምን እንደሆነ እንድታውቁ ስለናንተ ጸልያለሁ ብሎ የሚናገርበት ክፍል ነው። ከምዕራፍ 4 እስከ 6 ያለው ክፍል ደግሞ ክርስቲያናዊ አኗኗርና ስለ መንፈሳዊ ውጊያ
ይናገራል። የመጀመሪያው ክፍል መሰረት በማድረግ አማኞች በተግባር እንዴት መኖር እንዳለባቸው ይናገራል። ኢየሱስ ጌታ ነው። አንደኛ የመጥራቱ ደረጃ ለአንድነትና ለቅድስና መጠራታችንን እንዲሁም እያንዳንዱ አማኝ የተሰጠው ጸጋ ለቤተክርስቲያን እድገት እንዲጠቀም ጳውሎስ ያስገነዝባል። ሐሳቡን ደግሞ ዘርዝሮ ይናገራል። ሁለተኛው ደግሞ የእግዚአብሔር የጦር ዕቃ ኢየሱስ ጌታ ነው። ምዕራፍ 6 ላይ ይናገራል። አማኞች ከጨለማ ዓለም ገዢዎች ጋር ለሚያደርጉት ውጊያ የእግዚአብሔርን ዕቃ ጦር እውነት መታጠቂያ የጽድቅ ጥሩ የእምነት ጋሻ መልበስ እንዳለባቸው ይሄ ክፍል ያስተምራል። አጠቃላይ ሐሳቡ ሲናገር የኤፌሶን መልእክት ቤተክርስቲያን የክርስቶስ አካል ናት የሚለውን እውነት በስፋት የሚያብራራና አማኞች ለተጠሩበት ክብር የሚመጥን ሕይወት እንዲኖሩ የሚጠቅስ የመጽሐፍ ቅዱስ ሐሳብ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እዚህ ክፍል ላይ ሐዋርያ ጳውሎስ ከሚናገራቸው ነገሮች መካከል አንዱ እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ ወይም ደግሞ እግዚአብሔርን የምትመስሉ ሁኑ ይላል። ክርስቶስም ደግሞ እንደወደዳችሁ ይላል። ኢየሱስ ጌታ ነው። ክርስቶስ እንደወደዳችሁ እናንተም ራሳችሁ ለእግዚአብሔር ሕያውና ቅዱስ መስዋዕት አድርጋችሁ አቅርቡ አለ። እንደማን? እንደተወደዱ ልጆች እግዚአብሔር አምላክ እንደወደዳቸው ልጆች ራሳችሁ ለእግዚአብሔር ሕያው አድርጋችሁ ቅዱስ አድርጋችሁ አቅርቡ ብሎ ጳውሎስ እዚህ ክፍል ላይ በጣም በአጽንኦት ይናገራል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። መስዋዕት ማለት ምን ማለት ነው? መስዋዕት ለእግዚአብሔር የሚቀርብ ስጦታ ነው። ኢየሱስ ጌታ ነው። ሰዎች ለእግዚአብሔር አምላክ የሚያቀርቡ ስጦታ አንዱ መስዋዕት ነው። እግዚአብሔር አምላክ በብሉይ ኪዳን ዘመን የሚፈልገው ስጦታ እግዚአብሔር ከሰዎች የሚቀበለው ነገር አንዱ መስዋዕት ይባላል። ኢየሱስ ጌታ ነው። ዘፍጥረት ምዕራፍ 4 ከቁጥር 3 የእግዚአብሔር ቃል ሲናገር እንደዚህ ይላል። ከብዙ ቀንም በኋላ ቃየልም ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ። አቤል ደግሞ ከበጎቹ በኩራትና ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየል መስዋዕት ግን አልተመለከተም አለ። መስዋዕት የጀመረው በዘፍጥረት ምዕራፍ ውስጥ ነው። እግዚአብሔር አምላክ የመስዋዕትን ፕሪንሲፕል ያመጣው ከኤደን ገነት ነው። አዳምና ሔዋን በኤደን ገነት በነበሩበት ጊዜ እግዚአብሔር አምላክ ያመጣው ትእዛዝ ወይም ደግሞ እግዚአብሔር አምላክ የሰጣቸው ፕሪንሲፕል የህይወት ስርዓት ነበር። ከዛ ስርዓት በወጡ ጊዜ አዳምና ሔዋን ከእግዚአብሔር ጋር የነበራቸው ፌሎሺፕ ተቋረጠ። ስለዚህ ከእግዚአብሔር ጋር ህብረት ለማድረግ እግዚአብሔር አምላክ የሚፈልገው ስርዓት አለ። እሱ መስዋዕት ይባላል። አዳምና ሔዋን ወደ እግዚአብሔር ፕሬዘንስ ወደ እግዚአብሔር መገኘት ቢፈልጉ እንኳን አይችሉም። ለምን ከተባለ ከዛ ስርዓት ወጥተዋል። ኢየሱስ ጌታ ነው። ስለዚህ በብሉይ ኪዳን ዘመን እግዚአብሔር አምላክ ወደ ሰዎች ህይወት እንዲመጣ እግዚአብሔር አምላክ ሰዎችን ይቅር እንዲላቸው መስዋዕታቸውን እንዲቀበል መስዋዕት ማቅረብ አለባቸው። ሰዎች ወደ እግዚአብሔር መቅረብ አይችሉም። ነገር ግን እግዚአብሔር አምላክ ወደ እነሱ እንዲቀርብ ከሚያደርጉበት ነገር አንዱ መካከል መስዋዕት ነው። ኢየሱስ ጌታ ነው። ይሄ በብሉይ ኪዳን የነበረ የህይወት ስርዓት ነው። እዚህ ክፍል ላይ ሲናገር ዘፍጥረት ምዕራፍ 4:3 ላይ አቤልም ለእግዚአብሔር መስዋዕት አቀረበ ይላል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ዕብራውያን ምዕራፍ 11 ከቁጥር 4 ላይ ሲናገር አቤል ከቃየል የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ ይልና በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት አለ። እዚህ ክፍል ላይ አንድ ሚስጥር ይናገራል። ለምንድነው እግዚአብሔር አምላክ የአቤልን መስዋዕት ወዶ የቃየልን መስዋዕት አልተመለከተም? ለምንድነው ብለን ስንመለከት እዚህ ክፍል ላይ ሁለት ነገር ይናገራል። እግዚአብሔር አምላክ ወደ አቤልና ወደ መስዋዕቱ ተመለከተ ይላል። እግዚአብሔር አምላክ ከአቤል መስዋዕት የወደዳቸው ሁለት ነገርን እንመለከታለን። የመጀመሪያው እንደዚህ ይላል፣ አቤል ደግሞ ከበጎቹ በኩራትና ከስቡ አቀረበ ይላል። አቤል ለእግዚአብሔር ያቀረበው መስዋዕት የመጀመሪያው በኩር ነው። የመጀመሪያውን መስዋዕት ለእግዚአብሔር አቀረበ። የትኛውን? በኩሩን፣ ዋጋ የከፈለበትን መስዋዕት ለእግዚአብሔር አቀረባል። ሁለተኛው መስዋዕት ደግሞ ከስቡ ለእግዚአብሔር አቀረባል። ኢየሱስ ጌታ ነው። ስለዚህ እግዚአብሔር አምላክ ወደ መስዋዕቱ ሲመለከት የአቤልን መስዋዕት ወደደ። ለምን? እግዚአብሔር ወደ አቤል መስዋዕት ሲመለከት የመጀመሪያውን መስዋዕት አቀረበ፣ በኩሩን መስዋዕት አቀረበ። ሁለተኛ ደግሞ የሰባውን መስዋዕት አቀረበ። ይሄንን ክፍል ስናነብ
ከአዲስ ኪዳን ጋር የሚገናኝ ይመስለናል። እግዚአብሔር አምላክ የመጀመሪያው ልጁን ኢየሱስ ክርስቶስን መስዋዕት አድርጎ ይሰጠን፣ በኩር የሆነውን መስዋዕት አድርጎ ሰጠን። ስለዚህ እግዚአብሔር አምላክ የአቤልን መስዋዕት ሲመለከተው እዚህ ጋር ወዶታል። ለምን? በኩሩን ነው ያቀረበው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ እግዚአብሔር አምላክ በአቤል መስዋዕት ደስ ተሰኘ። ስለዚህ ከቃየል መስዋዕት ይልቅ የአቤልን መስዋዕት ምን አለ ይላል? ወደደው ይላል። እግዚአብሔር አምላክ የመጨረሻ ስጦታው ልጁ ኢየሱስ ክርስቶስ ነው እና እዚህ ክፍል ላይ አቤል ያቀረበው መስዋዕት ዋጋ የከፈለበትን መስዋዕት ነው ያቀረበው። ረጅም ጊዜ ዋጋ የከፈለበትን በኩሩን የመጀመሪያው መስዋዕት አቀረበ። ከዛ በኋላ ደግሞ ከስቡ የሆነውን መስዋዕት ለእግዚአብሔር አቀረበ። ስለዚህ እግዚአብሔር አምላክ በዚህ ምክንያት በአቤል መስዋዕት ደስተኛ ሆነ። ስለዚህ በብሉይ ኪዳን ዘመን እግዚአብሔር አምላክ የሚደሰትበት መንገድ አንዱ መስዋዕት ነው። በመስዋዕት እግዚአብሔር ወደ ሰዎች ህይወት ይመጣል። በመስዋዕት እግዚአብሔር ለሰዎች ምህረትን ያደርጋል። በመስዋዕት እግዚአብሔር ከሰዎች ጋር ህብረትን ይፈጥራል። በአዳምና በሔዋን የመጣ ስህተት በአቤል ምክንያት እግዚአብሔር እንዲመለከት አደረገው። እግዚአብሔርም ወደ አቤልና ወደ መስዋዕቱ ምን አለ ይላል? ተመለከተ ይላል። እግዚአብሔር ደስ ከሚሰኝበት ነገሮች መካከል አንዱ መስዋዕት ነው። መስዋዕትን እግዚአብሔር ደስ ያሰኘዋል። ለእግዚአብሔር የምናቀርበው መስዋዕት እግዚአብሔር የሚወደው ነገር ነው። መስዋዕት ማለት ከናንተ የሚበልጥባችሁ ነገር ለዛ ፐርሰን አሳልፋችሁ የምትሰጡበት ነገር ነው። ታስታውሱ እንደሆነ እግዚአብሔር አምላክ ከብዙ ዓመት በኋላ ለአብርሃም ተናገረ፣ ልጁ ይስሐቅን ሰጠው። ልጁ ይስሐቅን እግዚአብሔር አምላክ ሰዋልኝ አለ። ይስሐቅም ሳይደራደር አብርሃም ሳይደራደር ይስሐቅን ለመሰዋት ማልዶ ወጣ ይላል። ከልጁ ጉዳይ የእግዚአብሔር ጥያቄን ያሳሰበት፣ እግዚአብሔር ሰዋልኝ ያለበት ጉዳይን ያሳሰበ። መስዋዕት የምትሰጡት ፐርሰን ያ ነገር እንደሚበልጥባችሁ፣ ያ ፐርሰን እንደሚበልጥባችሁ ማመን አለባችሁ ማለት ነው። ኢየሱስ ጌታ ነው። መስዋዕት ከናንተ የሚበልጠውን ነገር ለዛ ሰው አሳልፋችሁ የምትሰጡበት ጉዳይ ነው። ተሰዋ ብለን አንድ ሰውን ተሰዋ፣ ያ የተሰዋ ሰው ከህይወቱ አስበልጦ የሰጠው ነገር ስላለ ነው። ታስተውሉ እንደሆነ የሀገር ሰራዊት መከላከያዎች ራሳቸውን ባሉበት ስፍራ ሲሰዉ ተሰዋን። ለምን ከተባለ ከህይወታቸው ለዛ ነገር ራሳቸውን አሳልፈው ሰጥተዋል። መስዋዕት ስናቀርብ ከኛ የሚበልጠውን ነገር ለእግዚአብሔር የምንሰጥበት ጉዳይ ነው። እግዚአብሔር በመስዋዕት ጉዳይ አይደራደርም። ምክንያቱም እግዚአብሔርን የሚያቀርብ ነገር አንዱ መስዋዕት ነው። ወደ ህይወታችን እግዚአብሔርን የሚጋብዘው ነገር መስዋዕት ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እግዚአብሔር አምላክ ይህንን ነገር ያብዛልን። አሜን። እግዚአብሔር አምላክ ይህንን ነገር ያብዛልን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ምህረትን ያስገኛል መስዋዕት። ወደ እግዚአብሔር ያቀርባል መስዋዕት። ታስታውሱ እንደሆነ በብሉይ ኪዳን ዘመን እግዚአብሔርን ሰዎች ሲፈልጉ በካህናት በኩል መስዋዕትን ይዘጋጅ ያደርጋሉ እና እግዚአብሔር አምላክ ያንን መስዋዕት ከተቀበላቸው አደባባይ ወጥተው እግዚአብሔርን ያመሰግናሉ። ለምን ከተባለ እግዚአብሔር ምህረት አድርጎልናል፣ እግዚአብሔር ቸርነት አድርጎልናል፣ እግዚአብሔር መስዋዕታችንን ተቀብሏል ብለው እግዚአብሔርን ያከብራሉ፣ እግዚአብሔርን ያመሰግናሉ። ለምን? እግዚአብሔር አምላክ ምህረትን ስላደረገላቸው፣ እግዚአብሔር ቸርነትን ስላደረገላቸው። በምን? በመስዋዕት በኩል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ይሄ ብሉይ ኪዳን ስርዓት ነው። በብሉይ ኪዳን ስርዓት ሰዎች ወደ እግዚአብሔር የሚቀርቡበት መንገድ አንዱ መስዋዕት ነው። ታስታውሱ እንደሆነ እስራኤላውያንን ሙሴ አንድ ጥያቄ ጠየቁት። አንተን የሚያናግርን አምላክ ማየት እንፈልጋለን፣ መስማት እንፈልጋለን አለ እና ይመስለኛል እዛ ክፍል ላይ ይመስለኛል እግዚአብሔር አምላክ ለመጀመሪያ ጊዜ መስዋዕት አቅርቡ ሳይላቸው እኔ ወርዳለሁ ያለበት ስፍራ ላይ ነው። ወርዳል ብሎ ከተናገረ በኋላ ግን አንድ ነገር ተናገረ ሙሴ።
ህዝቡ ራሱን ይቀድስ አለ፣ ራሱን ያንጻ አለ። 3 ቀን ሙሉ ራሳቸውን ቀድሱ፣ ራሳቸውን ያንጹ፣ እኔ ደግሞ በሲና ተራራ ላይ ወርዳለሁ ብሎ እግዚአብሔር ተናገረ። መስዋዕት አልጠየቀም። ራሳቸውን ግን ምን አሉ? ይቀድሱ፣ ያንጹ አለ። ነገር ግን እኔ ወርዳለሁ በዛ ስፍራ ላይ ብሎ እግዚአብሔር አምላክ ተናገረ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እዚህ ክፍል ላይ ራሳችሁን ለእግዚአብሔር ሕያውና ቅዱስ መስዋዕት አድርጋችሁ አቅርቡ ያለ ሐዋርያው ጳውሎስ ይናገራል። በብሉይ ኪዳን የነበረውን ሥርዓት ተመልክተን፣ ነገር ግን አሁን ደግሞ በዚህ ዘመን እግዚአብሔር ደስ የሚሰኝበት መስዋዕት ራሳችን ለእግዚአብሔር ሕያውና ቅዱስ አድርገን ስናቀርብ እግዚአብሔር ደስ ይሰኛል። አሜን 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 አሜን። እግዚአብሔር በምን ደስ ይሰኛል? መስዋዕት በማቅረብ ሳይሆን ራሳችንን ለእግዚአብሔር ምን በማለት ሕያውና ቅዱስ መስዋዕት አድርጋችሁ ምን በሉ? አቅርቡ። ክርስቶስም ስለናንተ ራሱን አሳልፎ እንደሰጠ ይላል። ክርስቶስ ራሱን ሕያው አድርጎ ስለናንተ እንዳቀረበ እናንተም ደግሞ ራሳችሁን ምን በሉ? ቀድሱ፣ ራሳችሁን ምን በሉ? አንጹ አለ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። መዝሙር 68 ቁጥር 34 ላይ ሲናገር ለእግዚአብሔር ክብሩን ስጡ አለ፣ ግርማውም በእስራኤል ላይ ነው አለ፣ ኃይሉም በደመናት ላይ ነው። እግዚአብሔር በቅዱሳኑ ላይ ምንድን ነው? ድንቅ ነው አለ። የእስራኤል አምላክ እርሱ ኃይልን ብርታትንም ለሕዝቡ ይሰጣል። ስለዚህ እግዚአብሔር ይመስገን ይላሉ። እስራኤላውያን እግዚአብሔር አምላክ መስዋዕታቸውን ከተቀበሉ በኋላ ይሄንን ክፍል ነው የሚያነቡት። ለእግዚአብሔር ምን በሉ? ክብር ስጡ፣ ግርማውም በእስራኤል ላይ ነው፣ ኃይሉም በደመናት ላይ ነው። እግዚአብሔር በቅዱሳኑ ላይ ድንቅ ነው። የእስራኤል አምላክ እርሱ ኃይልን ብርታትንም ለሕዝቡ ይሰጣል። እግዚአብሔር ይመስገን ይላሉ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢሳይያስ ምዕራፍ 6 ከቁጥር 1 ያለውን እግዚአብሔርን ቃል አነብና ትንሽ ደግሞ በሱ ሐሳብ እናወራለን። ልክ ሐሳቡ ሲጀምር ንጉሥ ዖዝያን በሞተበት ዓመት ይላል። ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ። የልብሱም ዘርፍ መቅደሱን ሞልቶት ነበር አለ። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በ2 ክንፎቹ ፊት ይሸፍን ነበር፣ በ2 ክንፎቹም ፊት እግሮቹን ይሸፍን ነበር ይላል። አንዱም ለአንዱም ቅዱስ ቅዱስ እያሉ ኢየሱስ ጌታ ነው። የሰራዊት ጌታ እግዚአብሔር በምድር ሁሉ ከክብሩ ተሞልታለች እያሉ ምን ይሉ ይጮሁ ነበር አለ። በጣም የሚገርመኝ ነገር እዚህ ክፍል ላይም ደግሞ ኤልያስ ንጉሥ ኢሳይያስ ንጉሥ ዖዝያን በሞተበት ዓመት እግዚአብሔር በረጅም ከፍ ባለ ስፍራ ላይ ተቀምጦ አየሁት አለ። ይሄም ሰው እግዚአብሔርን ከፍ ባለ ስፍራ ላይ አየሁት ብሎ የሚናገረው ንጉሥ ዖዝያን በሞተበት ዓመት ይላል። ንጉሥ ዖዝያን በሞተበት ዓመት በዛን ዓመት እግዚአብሔርን አየሁት አለ። በጣም ይህንን ክፍል ስትመለከቱ ንጉሥ ዖዝያን የእግዚአብሔርን መገኘት ከመፈለጉ የእግዚአብሔርን አብሮነት በመፈለጉ ጊዜ እግዚአብሔር አምላክ ባለጠጋ እግዚአብሔር አምላክ የባረከው ሰው ነበር አለ። ለ52 ዓመታት ይሁዳን የገዛ ሰው ነው እና የእግዚአብሔር አብሮነት ከሱ ጋር የነበረ ሰው ነውና የሆነ ጊዜ ላይ ትዕቢት ገባበትና ከእግዚአብሔር ጋር የነበረው ፌሎሺፕ ከእግዚአብሔር ጋር የነበረው አብሮነት ተቋረጠ እና ይህ ሰው የልብ መታበይ ገባበት ይላል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሁለተኛ ዜና ምዕራፍ 6 ከቁጥር 16 ላይ ስለዚህ ሰው ይናገራል። ይሄ ሰው ትዕቢት ገባበት እና ሊያደርግ የማይገባበት ስፍራ ገብቶ የክህነት አገልግሎት ለማገልገል ራሱን ወደዛ ስፍራ ላይ አስገባ። የክህነት አገልግሎትን አገለግላለሁ አለ። ነገር ግን እግዚአብሔር አምላክ ተቆጣ ይላል እና እግዚአብሔር አምላክ ይህንን ሰው በለምጽ መታው። ንጉሥ ነው፣ በቤቱ ተደብቆ በዛው ስፍራ ላይ ሞተ ይላል። ይሄ የዛ ሰው ሂስትሪ ታሪክ ነው እና እነዚህ ሰዎች
በንጉስ ኦዚያን አገልግሎት በነበረው ህይወት ስርዓት በጣም በሱ ላይ ዲፔንድ የሆኑ ሰዎች ናቸው። እግዚአብሔርን ረሰው በሱ ብቻ ሲመኩ የነበሩ ሰዎች ናቸውና በዚህ ጊዜ ማቅ ለብሰው በሚያለቅሱበት ዘመን ላይ ኢሳይያስ እንደዚህ አለ። ንጉስ ኦዚያን በሞተበት ዓመት እግዚአብሔርን በዙፋኑ ላይ ምን ብሎ ተቀምጦ አየሁት አለ። ሰዎች የበላይ አድርገው በሾሙበት ዘመን ያ ሰው ከእግዚአብሔር ሰውሯቸው ከእግዚአብሔር አርቋቸው እዛ ሰው ላይ ዲፔንድ ሆኖ በነበሩበት ዘመን ማቅ ለብሰው ሰው የለንም ማን ያስተዳድረናል ባሉበት ዘመን ይሄ ሰው ግን ንጉስ ኦዚያን በሞተበት ዓመት እግዚአብሔርን አየሁት አለ። ሰማይ ዙፋኑ ነው አለ፣ ምድር እግሩ መረገጫ ነው አለ። ዋው! ያለምንም ስርዓት እግዚአብሔር አምላክ ከዚህ ሰው ጋር ነበር። እግዚአብሔር ይናገረው ነበር፣ እግዚአብሔር ያወራው ነበር። እንደ ምልክት ሆኖ የቆየ ሰው ነው። በዛኑ ዓመት አገልግሎቱን ጀመረ። ንጉስ ኦዚያን በሞተበት ዓመት እግዚአብሔርን በታላቅ ዙፋን ውስጥ አየሁት አለ። እኔ ልባርካችሁ፣ እግዚአብሔር አምላክ ይናገራችሁ። በጣም ጭንቅ በሆነበት ዓመት፣ በጣም ግራ በሚያጋባበት ዓመት እግዚአብሔር አምላክ ይናገራችሁ። በጣም ከፍ ስንል እግዚአብሔር አምላክ ሲሰራብን፣ እግዚአብሔር አምላክ በእኛ መጠቀም ሲጀምር እግዚአብሔር አምላክ ትዕቢት ከህይወታችን ያርቅብን። እግዚአብሔር ሲሰራበት፣ እግዚአብሔር ሲጠቀምበት፣ እግዚአብሔር ታላላቅ ነገሮችን በህይወቱ ሲያረግበት፣ እጅግ በጣም ብዙ ጦርነቶችን በድል ሲያሸንፍ፣ ይህ ሰው ግን ትዕቢት ገባበት ይላል። በትዕቢት ተሞላ ይላል። ከዛን እግዚአብሔር አምላክ ቀጣው፣ ይህንን ሰው በለምጽ ቀጣው አለ። ቤቱ ገብቶ እንደሞተ መጽሐፍ ቅዱስ ይናገራል። በዛን ዓመት ደግሞ አንድ ሰው ተነሳ። ንጉስ ኦዚያን በሞተበት ዓመት እግዚአብሔርን አየሁት አለ። እነዛ ማቅ ለብሰው በነበሩ ሰዎች መካከል አንድ ቃል ተናገረ። እግዚአብሔርን ምን አልኩት? አየሁት አለ። ምድርን ብቻ አይደለም ሰማይን የሚያስተዳድር ለሰዎች ሁሉ ብርሃን የሆነ አንድ ሰው አየሁ አለ። ሰማይ ዙፋኑ ምድር እግሩ መረገጫ የሆነውን እግዚአብሔርን አየሁት አለ። በዛ ዘመን እግዚአብሔር አምላክ ከዚህ ሰው ጋር ፌሎሺፕ ያደርግ ነበር። ወዳጆቼ ዛሬ አንድ ነገር ልንገራችሁ። እግዚአብሔር አብሮነት በህይወታችሁ እንዲሰማ፣ እግዚአብሔር አምላክ በቤታችሁ ብርሃን እንዲያመጣ ከፈለጋችሁ ራሳችሁ ለእግዚአብሔር ሕያውና ቅዱስ መስዋዕት አድርጋችሁ አቅርቡ። እግዚአብሔር ይሄን ጉዳይ እግዚአብሔርን የሚያስደስተው ጉዳይ ነው። እግዚአብሔር ቤታችሁን በባለጠግነት የሚሞላበት ጉዳይ መስዋዕት ነው። እግዚአብሔር ስጡኝና ፈትኑኝ አለ። ስጡኝና ፈትኑኝ አለ። እግዚአብሔር ማይደራደርበት ጉዳይ መስዋዕት ነው። ለምን ከተባለ ልጁን የሰጠበት ጉዳይ ስለሆነ፣ ልጁን ኢየሱስ ክርስቶስን ቤዛ አድርጎ የሰጠበት ጉዳይ ነው መስዋዕት። እግዚአብሔር መስዋዕት ሰጣችሁ፣ ለእግዚአብሔር መስዋዕት አቅርባችሁ እግዚአብሔርን ፈትኑት። እግዚአብሔር የዛን ጊዜ ህይወታችሁን በባለጠግነት ይሞላዋል። እግዚአብሔር ራሱን ካራቀበት ስፍራ በአቤል መስዋዕት ግን ተመለከተው ይላል። ለእግዚአብሔር መስዋዕት ስታቀርቡ እግዚአብሔር ወደ እናንተ ጉዳይ መመልከት ይጀምራል። እግዚአብሔር ወደ እናንተ ቤት መመልከት ይጀምራል። በምን? በመስዋዕት። ዛሬ ይሄ ሚስጥር እንዲገባችሁ ይፈልጋል። በመንፈሳዊ ዓለም ውስጥ መስዋዕት መስጠት ትልቅ ዊስደም ነው። እዚህ ጋር በጣም እንድትሸነፉ አልፈልግም። እግዚአብሔር ከሚፈልግበት ነገሮች መካከል አንዱ መስጠት ነው። እግዚአብሔርን ከሚያስደስተው ነገሮች መካከል አንዱ መስጠት ነው። አያችሁ፣ አብርሃም በመስጠት ጉዳይ ላይ አይዘልም። እግዚአብሔር ስጠኝ ሲለው ይስሐቅን ነው የሰጠው። በጣም በመከራ ያገኘው ልጅ ነው። በጭንቅ ጊዜ ያገኘው ልጅ ነው። ማልዶ ተነሳ ይላል። ለማንም ሳይናገር ማልዶ ወጣበት ጉዳይ ነው። ለምን ከተባለ የጠየቀው ፐርሰን አለ ይመስለኛል። ምናልባት እግዚአብሔር አምላክ ይስሐቅን ቢወስድበት ያ የተናገረው እግዚአብሔር ታማኝ ስለሆነ መልሶ እንደሚተካለት ያምናል። በእግዚአብሔር ስለታመነ አብርሃም ማልዶ ተነሳ፣ ይስሐቅን ለመሰዋት ወጣ ይላል እና
አያችሁ መስዋዕት የምታቀርቡለት ፐርሰን ከመስዋዕታችሁ እንደሚበልጥ አምናችኋል ማለት ነው። ምንም ጉዳይ ሊሆን ይችላል የምታቀርቡለት ፐርሰን ከመስዋዕታችሁ እንደሚበልጥ አምናችኋል ማለት ነው። ኢየሱስ ጌታ ነው። እግዚአብሔር አምላክ ይባርካችኋል። አሜን። በዚህ ጉዳይ አትደራደሩ። መንፈስ ቅዱስ አድርጉ ባላችሁ ጉዳይ ላይ አድርጉ። ሰው ስላላችሁ ሳይሆን መንፈስ ቅዱስ ባወራችሁ ጉዳይ ላይ ለእግዚአብሔር ቤት አድርጉ። ለእግዚአብሔር ቤት ስጡ። እግዚአብሔር በጣም የሚወደው ጉዳይ ስለሆነ ከረጅም ጊዜ በኋላ እግዚአብሔር አምላክ ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየል መስዋዕት ግን አልተመለከተም ይላል። ቢኮዝ አቤል ያቀረበው መስዋዕት ከልብ ስለሆነ ለእግዚአብሔር ከልቡ ስለሰጠ እግዚአብሔር አምላክ የአቤልን መስዋዕት ወደደው ይላል። ከዛ ተመለከተው ይላል። በጣም የሚገርማችሁ ነገር ግን ወደ ቃየልና ወደ መስዋዕቱ ምን አለ? አልተመለከተም። አልተመለከተም ይሉ ባይዙ እግዚአብሔር አምላክ በዚህ መንፈስ ይባርካል። አሜን አሜን። እግዚአብሔር የምንሰጠው ነገር አይለቀብን። አሜን። ለእግዚአብሔር ቤት የምንሰጠው ነገር አይለቀብን። ኢየሱስ ጌታ ነው።